አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሁላችሁንም ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አዘንጉ። የፋጢማ ረዲየላሁ አንሃ የህይወት ታሪክ የመጨረሻ ክፍል። ፋጢማ ረዲየላሁ አንሃ አራተኛ ልጇን ከዘይነብ መወለድ ከዓመታት በኋላ ወለደች። ስሟን በበሽታ ምክንያት በሞት በተለየቻት በኡሙ ከልሱም ስም ሰየመቻት። የነቢዩ ሰለላሁ ዐለይሂ ወሰለም ዝርያ ለመቀጠል የቻለው በፋጢማ በኩል ብቻ ነበር። የነቢዩ ሰለላሁ ዐለይሂ ወሰለም ወንዶች ልጆች ገና በልጅነታቸው ነበር የሞቱት። እንዲሁም አልይና ኡማማ የተባሉ የዘይነብ ልጆች ገና በወጣትነታቸው ነበረ ከዚህ ዓለም በሞት የተለዩት። የሩቅያ ልጆች አብዱላህም ገና የ2 ዓመት ልጅ ሳለ ህይወቱ አለፈ። ታዲያ እነዚህ ሁኔታዎች ታክለው ፋጢማ ልዩ ክብረት እንድትሆን አድርጓታል። ፋጢማ ረዲየላሁ አንሃ ምንም እንኳን አብዛኛውን የህይወት ዘመኗን ልጆቿን በኢስላማዊ ባህል ኮትኩታ በማሳደግ ክብር ተግባር ላይ ብታሳልፍም እየሰፋ ይሄድ ለነበረው በአዲሱ የመዲና ሙስሊም ማህበረሰብ ማህበራዊ ጉዳይ መጎልበትም ታላቅ አስተዋጽኦ አድርጋለች። ከመዳሯ በፊት ችግረኞች ለነበሩ ለአህለል ሱፋህ ተንከባካቢ ነበረች። የኡሁድ ጦርነት እንደተፈጸመም ከመሰሎቹ ሙስሊም ሴቶች ጋር በመሆን በአውደ ግንባር ላይ ሸሂድ የሆኑ ሙስሊሞችን አስክሬን በማንሳት ተሳትፋለች። እንዲሁም በውጊያ ላይ ለቆሰሉት አባቷ ሕክምና አድርጋለች። በኸንደቅ ጦርነት ጊዜም እንደ ወትሮዋ ሁሉ ወሳኝ አገልግሎት አበርክታለች። ከዚህ ጦርነት ጋርም በተያያዘው በረጅሙና አስቸጋሪው የከበባ ወቅት ስንቅ በማዘጋጀት ተሳትፋለች። ነቢዩ ሰለላሁ ዐለይሂ ወሰለም በ6ኛው ዓመተ ሂጅራ ከሁድረይብ ስምምነት በኋላ ባደረጉት ዑምራ ላይ ፋጢማ ተገኝታለች። በሚቀጥለው ዓመት እርሷም ሆነች እህቷ ኡሙ ከልሱም መካን ነፃ ለማውጣት በተደረገው የነቢዩ ሰለላሁ ዐለይሂ ወሰለም እንቅስቃሴ ላይ ከተሳተፉ ጠንካራ ሙስሊሞች ጎን ተሰልፈዋል። ሙስሊሞች ድል አድርገው መካ እንደገቡም የእናታቸውን የኸዲጃን ረዲየላሁ አንሃ ቤት በመጎብኘት የልጅነት ትዝታቸውንና አባታቸው በነቢያዊ ተልኳቸው የመጀመሪያ ዓመት ላይ በዚያ አካባቢ ያሳለፉትን ፈታኝና ጠንካራ ትግል አስታውሰዋል። በ10ኛው ዓመተ ሂጅራ ወርሃ ረመዳን ላይ ነቢዩ ሰለላሁ ዐለይሂ ወሰለም የስንብት ሐጀተል ወድዓ ከማድረጋቸው በፊት ለሌላ ሰው ያልተናገሩትን ሚስጥሮች ለፋጢማ ረዲየላሁ አንሃ ነግረዋታል። እስኪ ዛሬ ጅብሪል አለይሂ ሰላም በዓመት አንድ ጊዜ ቁርአንን ሙሉ በሙሉ ያነብልኝ ነበር። እኔም እንደዚያው አንድ ጊዜ ሙሉ በሙሉ አነብለት ነበር። ነገር ግን በአሁኑ ዓመት 2 ጊዜ አነበበልኝ። እኔም እንደዛው አደረግኩ። እርግጠኛ አይደለሁም፣ የመጨረሻ ሰዓቴ ሳይቀርብ አይቀርም። ረሱል ሰለላሁ ዐለይሂ ወሰለም ከስንብት ሐጀተል ወድዓ እንደተመለሱ በጠና ታመሙ። የመጨረሻዎቹ ጊዜያቸውን በዓኢሻ ረዲየላሁ አንሃ ቤት ነበር ያሳለፉት። ፋጢማ ረዲየላሁ አንሃ ልትጠይቃቸው ስትመጣም ዓኢሻ አባትና ልጅ ብቻቸውን ጥላቸው ስትወጣለች። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን ፋጢማ ረዲየላሁ አንሃ ወደ እርሳቸው ትመጣ ዘንድ ላኩባት። እንደመጣችም ጉንጮቿን ሳሟትና በጆሮዋ አንሾኳሾኩላት። ብዙም ሳትቆይ አለቀሰች። እንደገናም በጆሮዋ አንሾኳሾኩላት። ማንባቷን አቁማ ሳቀች። ዓኢሻም ሁኔታውን አይታ ስለ ጉዳዩ እንዲህ በማለት ጠየቀች። አንድ ጊዜ አለቀሽ፣ እንደገናም ሳቅሽ። ለመሆኑ ነቢዩ ምን ነገሩሽ ፋጢማ? እርሷም እንዲህ ስትል መለሰች። በመጀመሪያ ከጥቂት ደቂቃ በኋላ ከጌታቸው ጋር እንደሚገናኙ ነገሩኝ። አለቀስኩ። ከዚያ በኋላ አታልቅሽ፣ ከእኔ ቤተሰብ ውስጥ ከእኔ ጋር መጀመሪያ የምትገናኘው አንቺ ነሽ በማለት ሲያበስሩኝ ደግሞ በደስታ ፈነደቅኩ። ወቅቱ ጧት፣ ወሩ ረመዳን የመጀመሪያዎቹ ቀናት ውስጥ ነው።
ክቡር የፋጢማ አባት ካረፉ 5 ወራት ተቆጥሯል። ፋጢማ ረዲየላሁ አንሃ ከእንቅልፏ ስትነቃ ባልተለመደ ሁኔታ ተደስታና ፊቷ በፈገግታ ተሞልቶ ታየች። የቅርብ ባለሟ የነበረችው ሰልማ ቢንት ኡመይስ በዚያው ቀን ከቀትር በኋላ ለማጣራት ውሃ እንዲትመጣላት አደረገች። ገላዋን ታጠበች፣ አዳዲስ ልብሶችን ለበሰች፣ ሽቶ ተቀባች። ከዚያ ሰልማ አልጋዋን ደጅ እንድታወጣላት ጠየቀቻት። አወጣችላት። ፊቷ ወደ ሰማያት አርቀው እያስተዋሉ ባለቤቷ አልይ ረዲየላሁ አንሁ እንዲጠራላት ጠየቀች። አልይ ተጠርቶ መጣ። በደጅ ላይ ተንጋላ ሲያያት ደነገጠ። ምን ችግር እንደገጠማት ጠየቃት። ፈገግ በማለት ዛሬ ከአላህ መልእክተኛ ጋር ቀጠሮ አለኝ አለችው። አልይ አነባ። እርሷም ልተጽናናው ሞከረች። ልጆቿን የሐሰንንና የሁሰይንን ረዲየላሁ አንሁም ነገር አደራ አለችው። የቀብሯ ስነ ስርዓት ካለምንም ግርግር እንዲያስፈጽምላት መከረችው። ዳግም ወደ ሰማይ ተመለከተች። አይኖቿ ተከደኑ። ነፍሷ ወደ ሀያሉ ጌታ ተከተተ። ያቺ ፋጢማ ያቺ ጽጌረዳ ስትሞት ገና የ29 ዓመት ወጣት ነበረች። ኩሉ ነፍሲ ዛኢቀቱል መውት። አላህ መልካም ስራዋን ይውደድላትና ውድ የኢስላም ልጆች የፋጢማ ረዲየላሁ አንሃ የህይወት ታሪክ ይሄን ይመስል ነበር። ታሪኩ ልብ ይነካል በእውነት በተለይ ደግሞ በቁረይሾች የተሰቃዩት የእውነት ልብ ይነካል ታሪኩ ማለት ነው። በሌላ ፕሮግራም እስከምንገናኝ ውድ ሀገሬ ልጆች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካምነት ለራስ ነው። ምንም የሚያስከፍለን ነገር የለም። የአንድ ሰው መልካም መዋል ከኛ ምንም የሚቀንስብን ነገር የለም። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አስተያየት ካለ ኮሜንት እየጻፋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች ሀገራችንን አላህ ሰላም ያድርግልን። ወጥቶ ከመቅረት ፈጣሪ ይጠብቀን ከድንገተኛ አደጋ። በልባቸው የማያልቅ ተንኮል ይዘው ከሚቀርቡን ሰዎች እሱ ይጠብቀን፣ ከደጋጎች አድርገን እያልኩኝ አሁንም ደግሜ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉላለሁኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።